የቤትም መቤት መሆን እቤት መዋል ቀላል የሚመስላቸው ሰዎች አሉ። በነገራችን ላይ በጣም ሲበዛ አክብሯቸው። እቤት መዋል ልጆችን መንከባከብ፣ ራስን መንከባከብ፣ ባልን መጠበቅ፣ ቤትን ማጽዳት፣ ቀኑን ሙሉ ክረምት ከበቃ ቀን ከሌሊት 1 ዓመት 2 ዓመት 3 ዓመት 5 ዓመት ቤት መዋል ቀላል ነገር በጣም ትልቅነት ነው። ትዕግስት ይጠይቃል፣ ማስተዋል ይጠይቃል፣ ቻይነት ይጠይቃል፣ ራስን መግዛት ይጠይቃል፣ ታማኝነት ይጠይቃል። ይሄን ስላችሁ ግን እቤት የዋለ ሁሉ ታማኝ ነው ማለት አይደለም። ነገር ግን እቤት የምትውል ሴት ሲበዛ መደነቅ አለባት። እቤት መዋል አንዳንድ ወንዶች እንደ ተራ ነገር እንደ ዝም ብሎ ነገር ይቆጥሩታል። ነው እቤት መዋል እቤት መቤትነት ቀላል እንዳይመስላችሁ። ቀኑ ሙሉ የውጭውን ሳታይ፣ ዘፈኑን፣ መዝሙሩን፣ መስጊዱን፣ ቸርቹን፣ ቤተክርስቲያኑን ምኑን ሳታይ፣ መኪና ሳታይ፣ መጠጥ ቦታ፣ ካፌ፣ ሬስቶራንት የትም ቦታ ሳታይ ቀኑን ከጠዋት እስከ ማታ ለረጅም ዓመታት። እኔ እንደዚህ አይነት ሚስት ካላችሁ እውነቴን ነው የምላችሁ እግዚአብሔር ከዚህ በላይ ይባርካት። ወጥታ ደግሞ ለልጆቿ ስትል የምትሰራም ሴትም እግዚአብሔር ይባርካት። ግዴታው ነበር መስራት። ዛሬ ነው ሴቶች ወደ ውጭ እየመጡ። በፊት ቢሆን በእርሻ ልታግዘው በምን ልታግዘው ትችላል። አሁን ግን ብዙዎቹ ለመስራት ሲሉ ግዴታ ይወጣሉ። የወጡትም ሴቶች መመስገን አለባቸው። በተለይ ግን ከወጣች ሴት ይልቅ ቤት ውስጥ ቁጭ ብላ ልጆች የምታሳድግ ሴት የምትደነቅ የሚጨበጨብላት እንጂ የምትተች ሴት አይደለች። ስለዚህ በተቻላችሁ መጠን ቤት የሚውሉ ሴቶችን ከመተቸት ይልቅ አፕሪሺየት አርጋት። ይከፋታል፣ ታዝናለች፣ ምን ትላለች